ቆይ ባርኪ ልጠይቅ፣ ለአደይ ያለ ስሜት አሁንም አለ? በፊትም ቢሆን እኮ ለአንተና ለእሷ ስሜት ብዬ የራሴን ስሜት ሸፋፈንኩት እንጂ በፊትም ቢሆን ታውቀኛለህ። ቤዛ ስትሄድ ነው ለአደይ የነበረ ስሜት ትዝ ያለ? ዴቭ ተው፣ እላፊ ነገር ከአንተ ጋር መነጋገር አልፈልግም። በጣም ታሳፍራል። አንተም እንደ ዳይመንድ የምትዘጋ ይመስሉኝ ነበር። እንዴ አንቺን የሚዘጋ ልብ ኖሮኝ ነው? እሱም እኮ የተቀየመኝ አንተን ስላስከፋው ነው። ተይ እባክሽ ወረኛ በይ። ባንዳለች ብናገኝ ኖሮ ይሉ ያፈጠር ነበር። የምን ባል? ምንድን ነው የምነግርህ? ዴቭ እጮኛሽ እንደሆነ ነው። ኧረ እኔ እነሱ ምንም ነገር የለንም። ማነው እንደዛ ያለው? ዳይመንድ ኬታ ምትሆኑ ሊያወሩ አላውቅም። በቃ እኔ ልሂድ። ቆይ እንዴ ምንድን ነው? ሰማኛለህ ኪንጎ፣ መንገድ ላይ የጎተትክ የምሰማ ሴት አይደለሁም። ድጋሚ ብትደግመው ግን የመጨረሻችን ነው። እሺ ኪንጎ፣ ከወይን ከህይወት ወጣልኝ አለች። አሁን ለማስማስ ነው መለከታል። አንተ እንደ መለከተኛ ለማረክ ያስ አረ ተው ተባርኮት በእጅ ሰበብ ይሆንብሃል። አረ ተሞታ በማርኮት አረ ገደልከው ልጁ። አንቺ ያቃጠልሽው ነው ወይስ እነሱ እንደሚሉት የኔን ፍቅር ጥያቄ ልትቀበይ ነበር? አደይ ለአንተም ለኪንጎም የተለየ ስሜት እንደሌላት ደጋግማ ነግራቸዋለች አይደል? ቆይ እሺ ምን ባደርግ ነው አደይን ሀሳቧን ላስቀይራት የምችለው? አደይን እኮ እኔም አንተ ምን። ቆይ ግን ለምንድን ነው ሴቶች ስትፈቀሩ ሁሉም ሰው የሚወዳቸው ያህል የሚሰማችሁ? እኔ አደይን አፈቅራታለሁ። አዎ አልፈልግም፣ አደይን መተው አልፈልግም፣ እወዳታለሁ። እሷ ግን አትወድም። ኪንጎን እንዴት ነው ከዴቭ ጋር የምታወዳደር? ከዛሬ ጀምሮ አብረን እንሆናለን። ፍቅሬን ተቀብለኝ? አዎ ፍቅር ተቀብዬሻለሁ። ወንድሞቼ ናችሁ እያልሽ ምናምን አሸፋፍኝሽ ነገሮችን እኔ ወንድምሽ ልሆን አልችልም። በቃ አፈቅርሻለሁ። እንደመለከተኛ እንደመለከት ያስ አይረታ ገበሽን ድረስ አልፈልግም። ጭራሽ ብሎ ቤት ድረስ አበባ ይዞ ይመጣል። ቆይ ለእሷ በመጣላት አበባ አንተ ምን አገባ? ኧረ በእናትሽ አደይን ሰው እያንደበይልን እንዴ! ማናችሁም በእኔ ምክንያት እንደተጣሉ አልፈልግም። እኔም ካሁን በኋላ ኪንጎ አደይን አይኗን እንድታዩ እንኳን አልፈልግም። ኧረ እባክህ ደፋር! ምን አይነቱ ደፋር ነው በእናታችሁ እንዴ! በቃ ይኸውልህ አደይ ለአንተም ለኪንጎም የተለየ ስሜት እንደሌላት ደጋግማ ነግራቸዋለች አይደል? በቃ ምን አዲስ ነገር አሉ? ሁለታችሁም ለእሱ አንድ ናችሁ። ኧረ ተው፣ በማይጠላ ነገር አትጣሉ። ቆይ ምን ነክቷችኋል? ይኸውልህ ዴቭ፣ የእውነት በጣም እያስቀየምከኝ ነው። ብትጠነቀቅ ይሻላል። ምን ልታመጣ ነው? በቃችሁ። አደይ አትናደጂ፣ በቃ ይቅርታ፣ የእኔ ጥፋት። ይሄ ደግሞ ምን አጥፍተው ነው ይቅርታ የምትጠይቀው? ድሮም እዚህ አንተ እየተሽለጠለጥክ ነው እኔን እዚህ የምታስንቀኝ። ቆይ ለምን አትረጋጋም? እኔ ሁለታችሁንም ከወንድምነት በዘለለ በምንም መንገድ ያቻችሁ አላውቅም። ዴቭ፣ ኪንጎ ደጋግሜ እነግራችኋለሁ። እኔ አሁን ምንም የምለውጠው ነገር የለኝም። አደይ ከፍቅር ጋር ተጣላችሁ እንዴ? ኧረ አልተጣላንም፣ እንደዚሁ ተረብሼ ነው። ዴቭ የት ነው? ውጭ ነው ያለው። ባይሆን አንተ ምን የተሰማ? አደይ ማንን ማመን እንዳለብኝ የራሱ ግራ ገብቶኛል። ሁሉም ነገር ድብልቅልቅ ያለብኝ። አሁን ማረፍ ነው ፈልገው። ይህም ቀን ያልፋል። ስብራትን የምጠግን ጥሩ ሚስት ፈጣሪ ይሰጣል። እንደዛ ነው ብለሽ ነው? አዎ፣ እርግጠኛውን የምነግርህ ነገር መገፋትህን አትጥላ ባርኮት። አንተ ሰው ካልገፋ፣ ሰውን ካላስቀየም ከአንተ ምንም አትሆንም። ሳትረዳ ቀርታ አይደለም። ደግሞ አደይ ምንም ጥፋት የለባትም። እሱማ የእኔ ጥፋት ነው። ቆይ እሺ ምን ባደርግ ነው አደይን ሀሳቧን ላስቀይራት የምችለው? አደይ አሁን ላይ የራሱ ነው ችግሮች ያሉባት ልጅ ናት። ደግሞ ችግሮቿን ከጎኗ ሆኖ አይዞሽ እያለ የሚደግፋት ሰው እንጂ ለምን እንዴት እያለ የሚያስቸግራት ሰው አትፈልግም። ደርስብሽ ፍቅር እያሳመምሽ ነው። ልቀቂኝ። ፍቅር ምን እያደረግሽ ነው? አንቺ አያገባሽም። አርፈሽ ተቀመጭ። አደይ አስለቅቂኝ። እቺ እብድ ሴትዮ ፍቅር ልቀቂያት። ምን እያደረግሻት ነው? እያሳመምሽ ነው ፍቅር። አንቺ የተረገምሽ ሰይጣን ልቀቂኝ። ፍቅር ልቀቂያት። እንደዚህ አታድርጊያት። አንቺ ነሽ ደፍረሽ እጄን ያልሽ። በምን እዚህ ድረስ እንደተደራረሳችሁ አላውቅም፣ ግን ሊዱ እንደዚህ ማድረጓ ተገቢ አይደለም። እሺ አንቺ ደፍረሽ የኔን እጅ ነካሽ። ሰምኛለሽ ፍቅር፣ ከዚህ በኋላ በቃሽ። እሺ ድጋሜ እጅን እኔ ላይ እንዳታነሽ። ይቅርታ በጣም። ለምን ባርኮቴ? ያኔ ለአንቺ ስሜት መጨነቅ ነበረብኝ። እኔ አንቺን ማፍቀር ያስጨነቀሽ? አዎ፣ አእምሮዬ ትክክል እያሰበልኝ አይደለም። ከዚህ በኋላ ለአንተም ለኪንጎም ማስተባበያ ቃል አልናገርም። የራሴ ብዙ ችግሮች አሉብኝ፣ እነሱ ልፍታበት። በቃ ተውኝ። ዴቭ እስኪ ባርኮትን ተመልከተው። አንዴ ጠየቀኝ፣ በቃ እኔ መልሴን ነገርኩት። ከዛ በኋላ ግን ደግሞ አላነሳብኝም። ይህን ያህል አማርሻለሁ አደይ? አዎ ዴቭ፣ እኔ በጣም እየተጨነኩ ነው። ከአሁን እንደዚህ ሆነ እንደዛ። ቆይ ስንት ነገር ነግሬ እንደማፈቅራት እያወቅህ እንዴት ጉድ ሰረኛል? ታውቃለህ፣ በፊትም ቤዛ ስለመጣች እንጂ ለእኔ አስባ አልነበረም። ድሮንም ተው፣ የማፈቅራትን ሴት ባላፈቀርካት ነበር። እሺ ምን እያልክ ነው? ሰሞኛለህ?
በዚህም አለ በዚያ አደይ የኔ ሚስት ነው የምትሆነው። አደይን እስካልከፋት ድረስ በደስታችሁ ደስተኛ ነኝ። ይኸውልህ ዴቭ ይሳካል። ነገር ግን የምወዳት አደይ በአንተ ምክንያት ሲከፋት ማየት አልፈልግም። ነገሮችን ልታቀልላት እንጂ ልታከብድባት አይገባም። አዴና ታስጨንቀኛለች። አፍ አውጥተህ በላይ ነው ማፈቅር። እሺ ከዛሬ ጀምሮ አብረን እንሆናለን። ማለት ቆይ እንዴት ፍቅሬን ተቀብለኝ ነው? ፍቅር ተቀብዬሻለሁ። ባርኮቴ ዴቭን አስጠነቀቀው። ምክንያቱም አደይን እንደዚህ የምታስቀይማትና በአንተ ምክንያት እንደዚህ የምታስተሳስባት ከሆነ ለራሴ እወስዳታለሁኝ በማለት እንግዲህ አረጋግጦ ነገረው ዴቭ። አሁን ላይ እጅግ በጣም የማይፈልገው ህይወት ውስጥ ገብቷል። ምክንያቱም የሚወዳትን የሚያፈቅራትን አደይን ትቶ አሁን ላይ የፍቅርን ፍቅር ተቀብሏል። ምክንያቱም አደይ ከዚህ በኋላ እኔ ማንንም በፍቅር መቀበል አልፈልግም፣ እባክን ተወኝ በማለት እንግዲህ ዴቭን ተናግረው ነበረ። ስለዚህ ዴቭ ደግሞ እጅግ በጣም በብስጭት ምክንያት ሄዶ የፍቅርን ፍቅር ተቀብሏል። ያ ማለት ከዚህ በፊት እንግዲህ ባርኮቴ እንዳደረገውን ነገር ነው ያደረገው። ያን ጊዜ እንግዲህ ባርኮቴ አልፈልግም ስትለው አደይ ቀጥታ ቤዛ ስትመጣ የቤዛን ፍቅር ነበር እየተቀበለው። አሁንም ዴቭም አደይ በፍጹም አልፈልግም፣ እኔም ማንንም አልፈልግም፣ አንተን እንደ ወንድሜ ነው የማይህ በማለት እንግዲህ ለመጨረሻ ጊዜ ነው በማለት ስታስጠነቅቀው አሁን እጅግ በጣም የሚጠላትንና ጨካኝነሽ አረመኔንሽ እያለ ሲናገራት የነበረችውን አፍቃሪዋን ፍቅርን እንግዲህ የእሷን ፍቅር ተቀብሏል። እንግዲህ ባርኮቴም የአደይን እንደሚፈልጋት ለለምለም ሂዶ ለምለም እስኪ ምን እንደሚሰማት አደይ ሁሉን ነገር አደይ ስላንቺ ትነግርሻለች፣ ለእኔና ለዲብ ምን አይነት ሀሳብ አላት በማለት እንግዲህ ጠይቋት ነበረ። እሷም ደግሞ ያላትን ነገር ነግረዋለች። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ? የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ተወዳጁ የሆነው ሰራተኛዋ አደይ ተከታታይ ድራማ በክፍል 68 ዛሬ ከች ብለዋል። እንግዲህ አደይ ሁላቸውንም ማለት ነው 3 አፍቃሪዎች አሉ። ያው እንግዲህ ንጉስ፣ ዴቭ እንዲሁም ደግሞ ባርኮቴ ናቸው። አሁን ላይ እንግዲህ እየተደባደቡ ይገኛሉ እርስ በርሳቸው። ግን ደግሞ አሁን ላይ ቁርጥ ያለ ነገር ነግራቸዋለች። እንግዲህ ያው ዴቭም የራሱን ነገር ይዟል። እንዲሁም ደግሞ ንጉስም ከዚህ በኋላ አጠገቤ እንድደርስ አልፈልግም በማለትም አስጠንቅቀዋለች። ስለዚህ እነሱ ምንም እየሰሙኝ አይደለም በማለት እንግዲህ ያለውን ሁኔታ ለባርኮቴ ነግረው ነበር። ችግር የለውም ሁላቸውንም ታያቸው፣ የራሽን ስሜት ብቻ አዳምጪ፣ ልብሽ ምን እንደሚል ብቻ አዳምጪ፣ እኔ እሰማሻለሁ፣ እኔ እረዳሻለሁ በማለት እንግዲህ ባርኮቴ ደጋግሞ ለአደይ ነግሯታል። አሁን ላይ ምንም አይነት የፍቅር ጥያቄና እንደዚህ አይነት ነገሮችን እሷን ማስተናገድ እንደማትፈልግና ከማንም ጋር መጀመር እንደማትፈልግ እንግዲህ ደጋግማ ተናግራ ነበር። አሁንም እንደዚሁ ድርቅ እንዳለች ነው። ግን ደግሞ ዴቭ እጅግ በጣም የሚያሳዝነው ነገር በእርግጥ ዴቭን ብትቀበለው ያው እንደ ተመልካች ደስ ስለነበር፣ ምክንያቱም ዴቭ ብዙ ነገሮቹ ላይ እንትን ብሏል ስለሚቸኩል ነው እንጂ በእርግጥ እስካሁንም ታግሷታል ማለት ነው። ሆኖም ግን እንግዲህ ወደ ክፍለ ሀገር በሄደችባት አባቷ በያዛ ሰዓትም እሱም ብዙ ነገሮችን ለእሷ ብሎ ተሰቃይቷል። ግን ደግሞ አንዳንዴ ያው ልባችንን ፈቅዶ ካልሆነ በስተቀር በውለታ የምንታሰርበት ሁኔታ አይኖርም። ስለዚህ አደይ አሁን ላይ እኔ በጣም ብዙ ነገሮች አሉኝ ብላለች። በእርግጠኝነት ዴቭን ፍቅር ያልተቀበለችው ያው ፍቅር በጣም አስቸጋሪ ስለሆነች ነው። ምክንያቱም ዴቭን እንኳን እሺ ብላ ብትቀበለው እና ከዴቭ ጋር ብትቀጥል ፍቅር ምን አይነት ስቃይና ምን አይነት መከራ እንደምታበዛባት የታወቀ ነው። ይህን ለምን ከሱ ጋር አወራሽና ከሱ ጋር ለምን ቆምሽ ብላ ቀን ከሌሊት ራሱ ስቃይ ስታበዛባት ነበረና
ያንን ነገር ግን ዴቭ መረዳት አለበት። በሱ ምክንያት እንደዚያ እንደምትሆን ፍቅር ማለት ነው። አሁን እጅግ በተለየ መልኩ በእርግጠኝነት ከአደይ ላይ ፍቅር ትለሰልሳለች ብዬ አስባለሁ። ምክንያቱም የራሷ የሆነውን ፍቅረኛ ያው ዴቭን እምቢ ስላለችው እና ወደ ራሷ ስለተመለሰች በእርግጠኝነት አሁን እኔን ይወደኛል ያፈቅረኛል ብላ ስለምታስብ ከአደይ ጋር የሆነ ችግር አታደርስባትም እና ዴቭን እምቢ ያለችበት ምክንያት እና አይሆንም ያለችበት ምክንያት አንድና አንድ ያው አደይ ለሱ ስሜት ሳይኖራት ቀርቶ አይደለም። ካስታውሳችሁ እንግዲህ ክፍለ ሀገር በሄደችበት ሰዓት ከቤተሰቦቿ ጋር በነበረችበት ሰዓት ከዴቭ ጋር ያሳለፈቻቸውን ነገሮች ስታስታውስ ነበረ ማለት ነው። በማስታወስ ደረጃ ትዝ ሲላት ስታስታውስ ነበረ እና ያ ማለት በልቧ አለ ብዬ አስባለሁ። ግን ደግሞ የፍቅር ነገር ስለያዛት ነው። ስለዚህ ፍቅርን ደጋግማ ዴቭ ጋር እንዳትሆኝ አብራችሁ እንድትሆኑም እንድታወሩም ከሱ ጋር እንድትቆሚም አልፈልግም፣ አልፈሽ ስራሽን ስር እያለች ደጋግማ አስጠንቅቃታለች። ይህ ሁሉ ነገር የደረሰባት ይብን እነበቀለ ራሱ ማለት ነው አደይን ሊወስዷት የቻሉት ያ ሁሉ በማን ምክንያት ነው? በፍቅር ምክንያት ነው። ፍቅር ያው ዴቭና አደይ አንድ ላይ እንዳይሆኑ ያደረገችው ሴራ ነው ማለት ነው። ስለዚህ አሁን በሰላምነቷ ስራዋንም መስራት ትችላለች። ዴቭ እንግዲህ ከፍቅር ጋር ከሆነ ለአደይ በጣም እንትን ነገር ነው ማለት ነው። ለስራዋ በጣም ጥሩ ነገር ነው የፈጠረላት። ስለዚህ እሷ አሁን ወደ ባርኮቴ የምትመለስ ይመስለኛል። መቼም ከንጉስ ጋር አትሆንም ብዬ አስባለሁኝ። ግን ደግሞ ንጉስንም በእርግጠኝነት እንግዲህ ያው ወንድሟ ራሱ እንደዚህ ለምንድን ነው የምታወሪው? እነሱን ዴቭን በምታወሪበት መልኩ በስነ ስርዓትም አሁንም ንጉስንም ማውራት አለብሽ። ለምንድን ነው እሱ እየተለየ ነው ወይ? ከሱ ጋር ሲሆን የተለየ ሆነሽ የምታወሪው ለምንድን ነው? በማለት እንግዲህ በቀለም እጅግ በጣም ሲቆጣት ነበረ። ስለዚህ አሁን ላይ ግን በእርግጠኝነት ወደ ባርኮቴ ያደላችና የባርኮቴን ፍላጎት ምናልባት የእሱን የፈለገች ይመስለኛል። እሱንም እንግዲህ በእርግጠኝነት ያው ባርኮቴን ብዙ ፈተናዎቹ አልፏል። በፍቅር በኩል ተጎድቷል። ያ ነገር ስላለ ከዚህ በኋላ ምናልባት አይከዳኝም ብላ ታስባለች። እንዲሁም ደግሞ ከፍቅር በተለይ ከፍቅር ጭቅጭቅ እንድናለች። እንኳንም ዴቭ አልሆነ ማለት ነው። ዴቭ ቢሆን እኮ አስቡት ፍቅር ምን አይነት ነገር እንደምታደርጋት ማለት ነው። እና ያው ግን እኔ እንደዚህ ግልጽ ሆኖ ራሱ ባርኮቴ ስለተናገረ እጅግ በጣም ነው ደስ ያለኝ። ምክንያቱም በቃ እስከዛሬ እድል ሰጥቼ ነበረ ዴቭ፣ አንተ አልተጠቀምህበትም። እሷንም ደግሞ እያስከፋት እንጂ እያስደሰትካት አይደለም በማለት እንግዲህ ደጋግሞ ነግሮታል። በፍጹም አደይ ላንተ አትሆንም፣ ለኔ ነው የምትሆነው፣ የኔ ሚስት ነች በማለት እንግዲህ ዴቭ እንግዲህ በኩራት ሲናገር ነበረ። እናንተ ደስተኞች ከሆናችሁ እኔ ችግር የለብኝም፣ ዋናው ግን አደይ ተከፍታ ማየት በፍጹም አልፈልግም ነው ያለው ባርኮቴ ማለት ነው። ግን ሳይውል ሳያድር ታሎ ብሎ እንግዲህ የፍቅርን ጥያቄ ተቀበላት እጅግ በሚያሳዝን ሁኔታ እና የዛሬው ፓርት እጅግ በጣም ነው የሚገርመው። እንግዲህ መስበሩን እየያዘ ይመስለኛል ሁሉም ነገር። በዛ ላይ ደግሞ ባርኮቴ ለምለም ጋር ሂዶ ስለ አደይ በቃ መረዳት ያለበት ነገር አደይ ምንድን ነው የምታስበው፣ ምንድን ነው የምትፈልገው ብሎ ነው በቃ መጠየቅ ራሱ እየጀመረው ማለት ነው። እና እሷ ምንም አይነት የፍቅር እንትን ላይ አሁን ላይ አይደለችም። በቃ ቤተሰቦቿ እንትን ማለት ነው የምትፈልገው ምናምን በማለት እንግዲህ ያው ለምለምም ስለ አደይ ተናግራለች። ግን ደግሞ እስኪ ምን እንደምትልም እጠይቃታለሁ በማለት እንግዲህ ለምለምም ስትናገር ነበረ። ስለዚህ አሁን ላይ አደይ እንግዲህ ዴቭን ከፍቅር ጋር ስታየው ምን ሊሰማት ይችላል? ትፈልገው ይሆን? እሷም ምናልባት ከእሷ ጋር ከሆን 2 ቀናት ትችላለች የሚል ሀሳብ ዞት እንዳይሆን ብቻ ማለት ነው። አደይ እንኳን እንደዚህ አይነት ነውና እናት የፈልገው ለመጣትም ጣጣም የላትም። ግን ደግሞ በእርግጠኝነት የፍቅርን እሳትነት ነገር ስላበረደችው ግን ደስ ይላታል። እሷም ወደ ባርኮቴ ትዞራለች ብዬ አስባለሁኝ። እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ እመኝላችኋለሁ። እንግዲህ መጨረሻው ላይ ያው ንጉስ እንግዲህ ሊስማ ሲል ነው
ባርኮቴ መጥቶ ማለት ነው። ውይ ንጉስ ግን ያሳዝናል። ዴብም እየመጣ ይጠፈጥፈዋል፣ ባርኮቴም እየመጣ ይጠፈጥፈዋል። እንዴ እሱም እኮ እንደነሱ ማፍቀር ላይ ነው እና ቢረዱት አሪፍ ነበር። ለምንድን ነው የማትረዱት እያለ ነበር ራሱ በቀለ ማለት ነው። እና ብቻ ግን አብረን የምናይ ይሆናል ቀጣዩን ማለት ነው። ውድ ቻናሌ ቤተሰቦቼ ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።